ቤተሰብ ዌልከም ባክ ቱ ማይ ቻናል። እንግዲህ ዛሬ ለየት ያለ ትምህርት ይዤላችሁ መጥቻለሁ። እስካሁን ሀሁ ነበር ሳስቆጥራችሁ የነበረው። ሀሁ ማለት ደግሞ የአማርኛ የፊደል አጠናን ዘዴ ነው። በዛሬ ግን ለየት ያለው ነገር ምንድን ነው? አቡጊዳ ነው ማስተምራችሁ ማለት ነው። አቡጊዳ ማለት ተማሪዎች ራሳችሁን እንዳትሸውዱ ያግዛችኋል ማለት ነው። ለምን? እንደ አማርኛ ሀሁ ሂ ሃ ሄ ህ ሆ እያሉ ዜማ ያለው አጠራርት ያለው ሳይሆን እያንዳንዷን ፊደል የግድ መለየት እንዳለባችሁ የሚያሳያችሁ ቅደም ተከተል ነው ማለት ነው። እና የግዕዙ ላይ የምንጠቀመው ማለት ነው የግዕዝ ቅደም ተከተል ይህን ይመስላል። የአማርኛው ሀሁ ሃ ሄ ሆ ለሉ ሊላ ሌልሎ ምናምን እያለ ይቀጥላል። ይህ ግን ያው አ ቡ ጊ ዳ ሄ ው ዞ በ ጉ ዲ ሃ ዌ ዝ ዦ ደግምላችኋለሁ እንዳትፈሩ። ዦ ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዠ እንትን ዣ ሄ ጥ ጮ ወ ዙ ዢ ሃ ጤ ጭ ዮ ዘ ዡ ሂ ጣ ጬ ይ ኮ ይላል ማለት ነው። ስለዚህ ይህን በደንብ መረዳት አለባችሁ። ይህን ካወቃችሁ አይሶርት ጋር ማንበብ ትችላላችሁ። በጣም ቀላል ነው አማርኛ የምር። እኔ አንድ ሄሎ ቶክ የሚባል አንዱ ምንድነው አፕሊኬሽን አለ። ያ አፕሊኬሽን ማታውቁት ካላችሁ ብዬ ነው። የተለያዩ ቋንቋ ተናጋሪ ሰዎች የተለያየ ትምህርት ይፈልጋሉ። ለምሳሌ እኔ እንግሊዘኛ፣ ፈረንሳይኛ፣ አረብኛ መማር ፈልጋለሁ። ስለዚህ ምን አደርጋለሁ? እዛ ላይ ገባና አማርኛ መማር የሚፈልጉ ሰዎችን እፈልጋለሁ። እነሱ እንግሊዘኛ ያስተምሩኛል፣ ሂሳብ፣ አረቢክ ያስተምሩኛል፣ ፍሬንች ያስተምሩኛል። እኔ ደግሞ አማርኛ አስተምራቸዋለሁ ማለት ነው። ዳት ሚንስ ኤክስቼንጅ ነው ማለት ነው። እና እዛ ውስጥ ምን አይነት የአማርኛ ተማሪዎችን አገኘው? አማርኛ መማር ይፈልጋሉ። ኤክስፕሬሽኖችን በየቀኑ የምንናገራቸውን ቃላቶችን መጠቀም ይፈልጋሉ። ግን እንትን ላስተምርህ አልኩት፣ ፊደላቶችን ላስተምርህ አልኩት። ቻይንኛ ነው አለ የሚመስለው እና ለማጥናት አይመችም። አምላክ ኢንተረስትድ አለኝ ማለት ነው። ግን ምንድነው ይሄ ሀሳብ የሚመጣው ምንድነው? እነዚህን የሆነ ከባድ አድርጎ ማሰብ ነው ይናው። ግን 200 እኮ ስንት ናቸው መሰላችሁ? በአጠቃላይ የአማርኛ ፊደላቶች 33 ሲባዛ በ7 ብናበዛቸው 7 በ3 ስንት ነው? 21። አንድን ጽፌ ሁለት አለ። 7 በ3 በተመሳሳይ 21 ነው። ከሁለት ጋር 23። ያው 231 ፊደሎች ናቸው ማለት ነው አይደል? እንደዛ አካባቢ ማለት ነው። ስለዚህ 231 ፊደል እንዴት መሸምደድ ያቅተናል? ደግሞ ይሄ ሁሉ ሙሉ በሙሉ አይደለም የምትሸመድዱት ነው። ሙሉ በሙሉ አይደለም፣ ቴክኒኩን እንጠቀማለን። ለምሳሌ አሁን ዋና ፊደሎቹ የመጀመሪያዎቹ ናቸው። እዩ አ በ ገ ደ ሀ ወ ዘ አያችኋ? እነዚህ ናቸው። ይሄ እንትን ናቸው። ገብቷችኋል? ቅጥያዎቹ የሚጨመሩት ለአናባቢ ነው እንጂ ዋናው ፊደል አይቀየርም። ስለዚህ አሁን የአን ቤት እያንዳንዱ ለመለየት ምንድነው የምታደርጉት? እንትኑን መለየት ነው። ይሄ አናባቢ ላይ የሚሰኩ ነገሮች የሚቀጠሉ ቅጥያዎችን መለየት ነው። ፎር ኤግዛምፕል ዊ ካን ሲ ሂር ይላ አላችሁ ቡ አላችሁ። እንግዲህ በዚህ ላይ አለች። የበሁለተኛው እዚች ላይ ነው። ቡ ኡ ሚል ቅጥያ እንዳለ የምናውቀው እችን ምልክት ስናይ ነው ማለት ነው። ከዛ ጊ እንላለን። ጊ ማለት የዚህ የሁለተኛው ቅጥያ ሶስተኛው ማለት ነው። ጊ ከእግሩ ላይ ሲሆን ጊ ሚል አናባቢ እንዳለ እንረዳለን። ኢ ሚል ማለት ነው። ዳ አ ሚል እንዳለ አሁን ዲ ዳ ይወዳችሁ ደ ዱ ዲ ዳ። በነገራችን ላይ ሆሪዞንታሊ አለ የአማርኛው ኦርደር እንደዚህ እያለ ግን አለ ማየት ትችላለች። ለምሳሌ ወ ው ዊ ዋ ዌ ው ከዛ መጨረሻ ላይ ወ አለ መጨረሻ ላይ ስንደርስ ማለት ነው። ስለዚህ ምኑን ነው መረዳት ያለባችሁ? ቅጥያዎችን እንዴት እንደምታረቡ ማየት ብቻ የሚጠበቅባችሁ። ኦንሊ 33 ፊደላቶችን ነው የምትለዩት። የምር ይህን ልብ ብላችሁ አዳምጡ። 33 ፊደሎች ማለት ልክ እንደ እንግሊዘኛ ነው ማለት ትችላላችሁ። ልክ እንደ አረበኛ 28 29 ፊደላቶች አሉት። እንግሊዘኛ 26 ምናምን ፊደላቶች አሉት። አማርኛ 33 ፊደሎች አሉት። ስለዚህ እነዚህ 33 ፊደሎች ደግሞ የሚገርማችሁ ተደጋግመው ነው እንጂ ከእንግሊዘኛው ከአረበኛው አይበልጥም። ተደጋግመው ለምሳሌ ሀ 4 ሀ አለ፣
ሰ ሁለት ሰ አለ፣ አ ሁለት አ አለ፣ ጸ ሁለት ጸ አለ። እንደዚህ ሲሆን 33 ደረሰ እንጂ 26 ምናምን አካባቢ ናቸው ማለት ነው። 28 አካባቢ ናቸው ማለት ነው ልክ እንደ አረበኛ። ስለዚህ ምንድነው ከባድ የሚያስመስለው ቫውሎችን እንዳል ስለምንጠቀም ነው። እንዳል ማለት አንዱን ከነቤተሰቡ ስለምንጠቀም ነው እንደዛ የሚሆነው ማለት ነው። ቀላል ነው። ጠለቅ ብላችሁ ካያችሁት ራሳችሁ ልባችሁን ከፍታችሁ ካያችሁት በጣም ቀላል ነው። እዩት። ይኸውላችሁ አሁን አንደኛ ፊደሎች ምንም ቅጥያ የላቸውም። እነዚህን ታጠናላችሁ። በቃ ዝም ብላችሁ ልክ ማንኛውም ቋንቋ እንደምታጠኑ ታጠናላችሁ። ከዛ ግን ሁለተኛ ፊደሎች ላይ ስትመጡ ከጎን እዩ እስኪ። የተለየ ፊደል የለም እኮ ያው ከጎን ነው የተቀጠለ። ከጎን 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 ነው የሚቀጠለው። እችን እየጨመራችሁ ማርባት ነው ማለት ነው። that's easy ኦኬ። ሶስተኛ ላይ ደግሞ ከእግሩ ላይ ነው የምንጨምረው። እግሩ ላይ ይችን ትቀጥላላችሁ። ያው እግሩ ላይ እግሩ ላይ እግሩ ላይ እግሩ ላይ እግሩ ላይ እግሩ ላይ ግልጽ ነው። አራተኛ ፊደል ስትመጡ በዚህ በኩል አጭር ነው። ያው አጭር ነው። ይሄም በዚህ አጭር ነው። ይሄም እግሩ ያው ቅርጹ በባህሪው ክብ ስለሆነ እግሩን ከመሃል ነው ማውጣት የቻልነው። ስለዚህ ረጅም ነው። ይኸውላችሁ በአንድ በኩል እግሩ እንደሌሎቹ እንደዚህ በዚህም ይኸው ይሄ ረጅም ነው፣ በዚህ በኩል አጭር፣ ይሄ ረጅም በዚህ አጭር፣ እነዚህ ረጅም በዚህ እነዚህ አጭር በዚህ ረጅም። ተመሳሳይ ነው አይደል እንዴ? ተመሳሳይ ነው። ከዛም ደግሞ ወደ አምስተኛ ፊደል ሲሄዱ አምስተኛ ፊደል ያው ልክ ቀለበት ነው የምንጨምርባቸው። በስተቀኝ በኩል እግራቸው ላይ በስተቀኝ ቀለበት ሁሉም ላይ ይኸው ቀለበቶች ነው የምንጨምረው ማለት ነው። ስለዚህ እነዚህ የአማርኛ ፊደሎች በጣም ቀላል ነው፣ ከምታስቡት በላይ ቀላል ነው። ልክ እንደማንኛውም እንደ እንግሊዝኛ እንደማለት እንዲያውም ማለት ነው። እንዲያውም እኔ ሪሰርች እየሰራው ነበረ ለተናጋሪዎቹ ለራሱ ለቋንቋ ባለቤት ለሆኑ ልጆች መጽሐፍ ማንበብ ከአረብኛ ከእንግሊዝኛ እና ከፈረንሳይኛ እንዲሁም ከአማርኛ የቶች ይቸገራሉ አልኩት። ሪሰርቹን ነው ሪሰርች በኤአይ ማለት ነው። እና የአማርኛ ፊደሎች መጀመሪያ ላይ ከባድ ሊመስሉ ይችላሉ፣ አንድ ላይ እንደዚህ ተጠራቅመው ሲታዩ። መጨረሻ ላይ ግን የማያወዛግብ በጣም ግልጽ የሆነ የአነባብ እንዲኖረን የሚያግዙ ናቸው ማለት ነው። አረበኛን ብንወስድ በጣም ረዥም ጊዜ የሚወስድ ቋንቋ ነው። ለምን 28 ፊደሎች ነው እያለ የተለያዩ ህጎች አሉ። ከላይ የሚጫሩ ከታች የሚጫሩ የተለያዩ ምልክቶች የሚደገም የሚዘለል ምናምን እያለ በጣም ብዙ አሉ። ሳይለንት፣ ሎንግ፣ ሾርት እየተባለ በጣም የተለያዩ ባህሪዎች አሉ። አማርኛ ላይ ግን የለም። በቃ ፊደል ማጥናት ወደ መጀመር መሄድ ነው ማለት ነው። ስለዚህ እሱን አንዳንዴ ብዙ መረጃ ሳይኖረን መጀመራችን ይመስለኛል ደካሞች እንድንሆን የሚያደርገን። ስለዚህ ይህን እንደ ትልቅ ኤቪደንስ እንደ ትልቅ መረጃ የያዙት። በተረፈ እኛ በውስጥ መስመር እናስተምራለን። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስልካችን ተጠቅማችሁ አናግሩን። በሳምንት 5 ቀን በጣም በቂ የሚባል ጊዜ ነው። በሳምንት 5 ቀን በቀን አንድ ሰዓት ነው የምናጠነው። ስለዚህ ሰዓቱን እናንተ ከስራ ውጭ በምትሆኑበት የእናንተ ምቹ የሆነ ሰዓት ታሳውቁናላችሁ። በዚያ መሰረት ደብተር እስክሪብቶ ታዘጋጃላችሁ፣ እየጻፋችሁ ፊደሎችን ትለያላችሁ፣ ማንበብ ትጀምራላችሁ። አይሶር በቃ የምሬ ነው። ስለዚህ ካሁን በፊት በእርግጥ በጣም ብዙ ልጆችን አስተምረናል። አዳዲስ ሁሌም አዳዲስ ተማሪዎች ደግሞ ስለሚመጡ ነው ለእናንተ እንደዚህ ብላችሁ ማለት ነው። ሶ አሁን አንዴ ረጋ ብዬ ልበልላችሁ። ኦኬ ስለዚህ አላሳያችሁ። ቀለበት ብለናል። ስድስተኛ ፊደሎች የተወሰነ ባህሪ ያላቸው እነሱን በዝርዝር ነው ማሳያችሁ፣ ለምን የተለያየ እንደሆነ ከሌላው አሁን ይለያሉ ስድስተኛ ፊደሎች። ስለዚህ እነዚህ የራሳቸው ሚስጥር አላቸው። በጣም ሚስጥር ስላችሁ የሆነ በቃ በቲንኪንግ የሚጠይቅ ነገር ሳይሆን እነዚህ በቃ ሳድስ ፊደሎች ዋና ፊደሎች ተደርገው ይወሰዳሉ እና ለዛ ነው እንደምንድን ነው እንደ ግንድ ተቆጥረው ይወሰዳሉ። ግንድ የምንላቸው እነዚህ አይደሉም። ይገርማችሁ እነዚህ ናቸው ስድስተኞቹ ማለት ነው። ስለዚህ እንደዚህ አይነት ከመሆኑ የተነሳ እነዚህ ሁሉም ወጥ የሆነ ምልክት አይጠቀሙም። ው ሲል እዚህ ላይ ተጠቀሙ፣ ዝ ሲል በዚህ ነው፣ ዥ ሲል ይህ ነው፣ ህ ሲል ይህ ነው፣ ጥ ሲል ጭ ይል ይላል። ግን ሰባተኛ ፊደሎች በአንድ አራት አካባቢ ምድቦች እንመድባቸዋለን። አብዛኞቹ በዚህ በኩል አጫጭር ናቸው፣ ያው እዚህ ላይ እንደምትመለከቱት። አንዳንዶቹ ደግሞ ልክ እንደ ይሆናሉ፣ ቀለበት የሚኖራቸው አሉ፣ የተለያየ ነገሮች አሏቸው ማለት ነው። ግን አብዛኛው የአማርኛ ፊደል ወጥ የሆነ ፓተርን የሚከተል ቀላል ቋንቋ ነው። አደራ አትፍሩት። ኦኬ አትፍሩት። ኦኬ አሁን እናንበብ። አ ቡ ጂ ዳ ሄ ው ዞ ነገር ዞ በ
ያው በ ጉ ዲ ሃ ዌ ዝ ዦ ገ ዱ ሂ ዋ ዜ ዥ ሆ ደ ሁ ዊ ዛ ዤ ህ ጦ ሃ ው ዚ ዣ ሄ ጥ ጮ ወ ዙ ዢ ሃ ጤ ጭ ዮ ዘ ዡ ሂ ጣ ጬ ይ ኮ። በጣም ጥሩ። ስለዚህ በጣም ደስ የሚል ይህን የሚመስል ትምህርት ተምራችኋል ማለት ነው። አሁን እንደ አማርኛው አይደለም። አሁን ራሱ እንደ አዲስ ኢቭን አማርኛ ብዙ ጊዜ ቪዲዮ ያያችሁ ልጆች እንደ አዲስ እያያችሁት ነው። ለምን መሰላችሁ? ኦርደሩ ስለተበላሸ እንደ አማርኛው ሃሁ ሃይሆ ለሉላሌሎ መማሚሞ ሰሱሳ ሴሶ እያላችሁ የምትጨርሱት አይነት ሳይሆን እያንዳንዷን እንድታስተውሉ ተደርጎ የተጻፈ የተቀረጸ ነው ማለት ነው ይሄ ኦርደር። ስለዚህ በዚህ መንገድ ማጥናት ትችላላችሁ። በተረፈ ለዛሬ ቆይታችን ይመስላል። ይህ ብቻ አይደለም፣ የሚቀጥሉ አሉ። ያው አንዳንድ ቪዲዮ ነው እንደዚህ የምሰራላችሁ። ነገ ደግሞ ከዚህ በሚቀጥሉት ለምሳሌ እነዚህ እንትን ይላሉ። ለምሳሌ ስለ ሀ እናያለን። ይሄኛውን ተመልከቱ። ስለ ከዚህ ቀጥሎ ያሉት ከዠ ቀጥሎ ያሉት ይቀጥላሉ። ዠ ይላል፣ ከዛ ሀ ይላል፣ የጠቤት የጨቤት የቤትና የከቤት እንዳል ወደታች ሆሪዞንታል ይቀጥላሉ ማለት ነው። ኦርደሩ እንደዛ ስለሆነ ስለዚህ ቆይታችን ይመስላል። እስኪ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሳብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በውስጥ መስመር የምትፈልጉ ልጆችን በግላችሁ ለመማር እንዲሁ ስልካችሁ ተጠቅማችሁ ደውሉልን። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ። በተረፈ ሰላማችሁ ያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።